ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሊያ ነኝ። ዛሬም ተከስቻለሁ። እንግዲህ ከረዥም ጊዜ በኋላ ተመልሼ መጥቻለሁ። ስመጣም እንግዲህ በአዳዲስ የሆኑ ሀሳቦች እንዲሁም እናንተን ያስተምራሉ፣ ያዝናናሉ ብዬ ያሰብኳቸው ቪዲዮዎች እዤ መጥቻለሁ። ዛሬ እንግዲህ በመጀመሪያ ደረጃ እንኳን አደረሳችሁ። እንግዲህ በዓሉን ቢያልፍም ገና መስከረም ውስጥ ስለሆንን እስከ 30 ድረስ በዓል ነው ማለት ነው አይደል? እና እንግዲህ በዓሉ በአሪፍ እንዳለፈ ተስፋ አደርጋለሁ። ከኔ ጋር በጣም አሪፍ ነበረ። እንግዲህ በውጭ ሀገር የምትገኙ እህቶች፣ ወንድሞች ሁላችሁም እንግዲህ እንኳን አደረሳችሁ። እዚህ ሀገራችሁ ሆናችሁ ባታከብሩም በዛ አክብራችኋለሁ። ሌላው በስራ ሌላው ደግሞ ረፍት ወጥቶ ፈታ ብሎ እንዳከበረ ተስፋ እናደርጋለን እና እንኳንም አከበራችሁ ልላችሁ እወዳለሁ ቤተሰቦቼ። እንግዲህ እውነት ለመናገር በጣም ጠፍቼ ነበረ። እንግዲህ ወደ ሀገር ቤት ስትመለሱ ብዙ ነገሮች ያስጠፋችኋል። ከዛ ውስጥ አንዷን ያስጠፋኝ እኔ ነው ማለት ነው። አሁን ተመልሼ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ኮሜንት፣ ሀሳብ አስተያየታችሁንም ደግማችሁ በኮሜንት ስራ አሳውቁኝ፣ አበረታቱኝ። እኔ ውድ እህታችሁ ነኝ ማለት ነው። እና ዛሬ ይዤላችሁ የመጣሁት እንግዲህ እንደሚታወቀው ወደ ውጭ ከመሄዳችን በፊት 5 ነገሮችን ማወቅ ይጠበቅብናል ማለት ነው። እና አሁን ኩዌትም ተከፍቷል። ኩዌት ተከፍቷል፣ እንኳን ደስ አላችሁ። በመጀመሪያ ደረጃ እንግዲህ በረራ ጀምሯል። አዲስ ወደ ኩዌት የሚሄዱ እንግዲህ አዳዲስ ከዚህም በፊት ወደ ሌላ ሀገር ሄዶ ሰርቶ የማያውቁ ልጆች ብዙ ነገሮች ሊያጋጥሟቸው ይችላል። ብዙ የሚያደነጋግራቸው ነገሮች ሊኖሩ ይችላሉ። እነዛን እንዴት ነው መፍታት የምንችለው? እንዴትስ ነው ከአረቦቹ ተስማምተን መስራት የምንችለው በሚለው ጉዳይ ላይ በደንብ እነግራችኋለሁ። ግን 5ቱን ቀድሜ ከዛ በላይም ሊሆን ይችላል። ግን 5ቱን መጠቀቅ ያለባችሁና ማወቅ ያለባችሁ 5 ምክንያቶች ወይም ደግሞ ነገሮች እነግራችኋለሁ ማለት ነው። አንደኛ ከሀገር ስትወጡ ማወቅ ያለባችሁ ነገር አንደኛ ለስራ ዝግጁ መሆናችሁ የሚያስፈልጋችሁ አንዱ ምንድን ነው? እዛ ሄጄ በትክክል ሰርቼ ህይወቴን ቀይሬ ቤተሰቦቼን ቀይሬ እመጣለሁ ወይ የሚለው ነው አንደኛው። ሁለተኛው ደግሞ ከዚህ ስትሄዱ ማለት ነው የምትሰሩበት ስራ። አሁን ለምሳሌ የእናንተ ምርጫ ጽዳት ሊሆን ይችላል። ጽዳትና ምግብ ማብሰልም ሊሆን ይችላል። አንድ ላይ እሰራለሁ ብላችሁ ሊሆን ይችላል። ግን ደግሞ መምረጥ ያለባችሁ የስራ ዘርፍ ወይ ምግብ ወይ ጽዳት ወይ ደግሞ ልጅ ማያዝ ማለት ነው። ከነዚህ ከ3 ሁሉንም እሰራለሁ ብላችሁ ሁሉንም እችላለሁ የምትሉ ከሆነ እናንተ ናችሁ ተጎጂ። በጣም የምትጎዱት እናንተ ናችሁ። ጫና ይበዛባችኋል። ይሄንንም ስሩ፣ ይሄንንም አንጡ፣ ይሄን ስትል ለምትባሉ ይሄንን የሚያውቀው በዛ ጊዜ አረብ ሀገር ሄዶ ሰርቶ እዛ ቆይቶ ሁሉን ነገር አውቆ የመጣ ስለዚህ ሊገባው ይችላል። እናንተ ግን አዲስ ስለሆናችሁ ብዙ ነገር እንትን ይላችኋል ማለት ነው። ስለዚህ መምረጥ ያለባችሁ ስንት ነው? አንድ ስራ መርጣችሁ መሄድ አለባችሁ። ከዛ በተረፈ እናንተ የተፈራረማችሁበት በምግብ ከሆነ በምግብ ነው፣ በጽዳት ከሆነ በጽዳት ነው፣ ልጅ በመያዝ ከሆነ በልጅ በመያዝ ብቻ ተፈራርማችሁ ሄዳችሁ ስራችሁን ብቻ መስራት ነው ያለባችሁ። የረፍት ሰዓታችሁን በረፍት ሰዓታችሁ እንደፈለጋችሁ ዘና ፈታ ማለት ትችላላችሁ። ቲክቶክ ላይ መታችሁ እንዲሁም ዩቲዩብ ቻናሉን እንደዚህ ስክሮል እያደረጋችሁ እያያችሁ እንደዛ ጊዜያችሁን ማሳለፍ ትችላላችሁ። እንዲሁም ከቤተሰቦቻችሁ ጋር እያወራችሁ ጊዜያችሁን ማሳለፍ ትችላላችሁ ማለት ነው። እና ሁለቱም ነግሬያችኋለሁ። ሶስተኛ ደግሞ ወደዛ ስትሄዱ ለሰው ዕቃ ይዛችሁ እንዳትሄዱ። ብትሞቱ ይዛችሁ እንዳትሄዱ። ምክንያቱም ምንድነው እዛ የሚያጋጥማችሁ ወይ የሆነ መድኃኒት ሊሆን ይችላል። በጣም ከባድ ወንጀል የሚያሰራችሁ ሊሆን ይችላል። ጫት ሊሆን ይችላል። የተለያየ እንዳትከፍቱ ይሄንን እንደዚህ ላካሊያ ምናምን ብለው ሊሰጧችሁ ስለሚችሉ በፍጹም ሰው ዕቃ ይዛችሁ እንዳትሄዱ ብዬ ለማስተላለፍ እሞክራለሁ። እናንተም ይሄንን ተረታችሁ የሰው ዕቃ ይዛችሁ እንዳትሄዱ፣ የራሳችሁን ዕቃ ብቻ። ምክንያቱም እናንተ የወጣችሁት ለስራና ለስራ ብቻ ስለሆነ ማለት ነው። እናንተ እኮ አታሳፈሩም። 3ቱን ተናግሬያለሁ። 4ተኛ ደግሞ ምን መሰላችሁ? በጣም ከነሱ ጋር ኮኔክሽን በጣም ከነሱ ጋር እንትን መሆን የለባችሁ
ማለት እንደዚህ በቃ ያልሆነ ፍቅር ውስጥ መግባት የለባችሁም። በድርበቡ መሆን አለባችሁ። በቃ በድርበቡ ፍቅር በድርበቡ እናንተ በተግባባችሁ ቁጥር እንደዛው እንደተግባባችሁ ስራም ሊበዛባችሁ ይችላል። ብዙ ነገር በቃ እቺ ልጅማ እንደዚህ የሆነ ነገር ባዛት አትናገርም፣ የሆነ ነገር እንዲያርግ ብላት ካለ ስሯ ትሰራለች። ስለምንወዳት በቃ የሆነ ቦታ ስለሰጠናት ብለው ስለሚያስቡ በድርበቡ በቃ እናንተ ለመስራት ብቻ ስለሄዳችሁ ምንም በቃ ብዙ ነገር የሚያስፈልጋችሁ ነገር የለም ማለት ነው። አምስተኛ ምንድን ነው መሰላችሁ? አምስተኛ ይሄማ ወሳኝ ነገር ነው። ይሄ ወሳኝ ነገር ነው። አምስተኛ እዛ ከሄዳችሁ በኋላ ማድረግ የሌለባችሁ ነገሮች ከአምስት ይበልጣሉ። ምክንያት አንደኛ ላልሆነ ነገር ብራችሁን ማጥፋት፣ ሁለተኛ ለቤተሰብ ላልሆነ ነገር ቤተሰብን ወይ አትለውጡ ወይ የሆነ ነገር ላይ አይወድቁም። ስለዚህ ዝም ብላችሁ እየላካችሁ ብራችሁን እንዳያጠፉባችሁ የሆነ ነገር ላይ ማድረግ፣ ፍቅረኛ ለነገ የሆነ ተስፋ አርግታችሁ ሄዳችሁ ምናምን ብር ልካችሁ እናንተ እዛ ሆናችሁ እዚህ ሌላ ፍቅረኛ ይዞ ወይም ደግሞ ሌላ ትዳር ይዞ በእናንተ ገንዘብ ራሱን እንዳይለውጥ ወይም ደግሞ በእናንተ ብር ሌላ ሚስት ሌላ ትዳር እንዳይዝ መጠንቀቅ አለባችሁ። በፍጹም እንዳትልኩ። መላክ ያለባችሁ የራሳችሁን አካውንት ከፍታችሁ መሄድ አለባችሁ። በራሳችሁ አካውንት መግባት አለበት ብሩ። አይ ደግሞ በጣም ለኔ ያስቡልኛል፣ ለኔ ይጠነቀቁልኛል፣ ለኔ መልፋት፣ ለኔ መውጣት መውረድ በጣም ስለሚጨነቁ እንደዚህ ቤተሰብ አለኝ ምንም ነገር ብሬን አያጠፉብኝ ብላችሁ የምታምኑ ከሆነ ደግሞ በምታምኑ ሰው ልካችሁ እዚህ ደግሞ የሆነ በቃ ዋስትና ያለው ነገር ገዝተውላችሁ ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል፣ የትኛውንም ነገር መግዛት የሚችል ሰው ካላችሁ ልካችሁ እንደዛ ብራችሁን ያዙ። ጥሩ ቤተሰብ ካላችሁ በዛ በጥሩ ቤተሰቦቻችሁ በኩል ብዙ ነገር ማድረግ ትችላላችሁ፣ ብራችሁ ሳይጠፋ ማለት ነው። የኔ ውዶች አታሳፍሩም። ተለውጣችሁ ባለመኪና ባለቤት ሆናችሁ እንደምመጡ ተስፋ አደርጋለሁ። እና ሌላኛው ምን ለማለት ፈልጌ ነው፣ እዚህ ስትመጡ እዛ 5 ዓመትም ተቀመጣችሁ 6 ዓመት 7 ዓመት የትኛውንም ዓመት ተቀመጡ፣ ግን እዚህ ስትመጡ ወሳኝ ነገር የሚያስፈልጋችሁ ወሳኝ ምን እንደሆነ ታውቃላችሁ? እቤት ወሳኝ ነገር ነው። እውነት ለመናገር በጣም አስፈላጊ ነው። በቃ እቤት ካሌላችሁ ከኪራይ ቤት ወደ ኪራይ ቤት በቃ እንዲሁ ስትዞሩ በቃ እንዲሁ በቃ ብራችሁ በኪራይ ቤት ነው የሚያልቀው። ቴንሽን ነው የምትሆኑት፣ በጣም ነው የምትጨነቁት። ከመቼው ወሩ እንደሚደርስ አታውቁም። ስለዚህ እንደምንም ተጣጥራችሁ እንደምን ተጋግጣችሁ ምናምን ማድረግ አለባችሁ። እዚህ ተመልሳችሁ እቤት ገዝታችሁ የራሳችሁን እቤት ከገዛችሁ በኋላ ደግሞ የመስሪያ 600,000 500,000 ለስራችሁ በቂ ነው። የትኛውንም ስራ ለመስራት ከትንሽ እንነሳለን ካላችሁ 500,000 ብር በቂ ነው። አነስተኛ ስራ ደግሞ ከተባለ 100,000 ብር በቂ ነው ለእናንተ ማለት ነው። እነዚህን ይዛችሁ ከመጣችሁ ትለወጣላችሁ። እና ይሄንን ያስተላለፍኩት ለማን ነው? ለአዲስ የሚሄዱ እህቶቼ ነው። ወደ አረብ ሀገር ገና ለሚሰደዱት ነው እያስተላለፍኩ ያለሁት። ቪዲዮን ከወደዳችሁት ላይክ እንደምታደርጉ ተስፋ አደርጋለሁ። አሁን ደግሞ ብዙ አመት ለሰራችሁ ነው፣ ብዙ አመት የሰራችሁ ምንም ያሌላችሁ ጉዳችሁ ፈላ ኢትዮጵያ ስትመጡ ብዙ ነገር ነው እንግዲህ። ኢትዮጵያ እውነት ለመናገር እንደምታስቡት አይደለም። የኑሮ ውድነት በጣም ከባድ ነው። ግን ያንን የኑሮ ውድነት እንዴት እንደምትቋቋሙት ልንገራችሁ፣ የምር ልንገራችሁ ነው። እቤት ካላችሁ የሆነ ስራ ለመጀመር መያያዣ ካላችሁ እዚህ ከአረብ ሀገር በላይ ትሰራላችሁ ማለት ነው። ግን ደግሞ ቤት ካሌላችሁ የሆነ ነገር ካሌላችሁ ባዶ እጃችሁን ከተመለሳችሁ እንደገና ባዶ እጃችሁን ወደ አረብ ሀገር ተመለሳላችሁ ማለት ነው። ስለዚህ እዛ ሆናችሁ በደንብ አስባችሁበት ባልሆነ ነገር ከምታጠፉ ብራችሁን የሆነ ነገር ላይ ብታደርጉት አሪፍ ነው ብዬ አስባለሁ። በሁለተኛ ቪዲዮዬ በጣም በአሪፍ ለእናንተ አስፈላጊ ነው፣ ለእኔም ያስፈልገኛል። ስናገር ነው የሚገባኝ። ገብቷችኋል? ለእኔም ለእናንተም ትምህርት የሚሆነው ምርጥ ቪዲዮ ይዤላችሁ እመጣለሁ። እስቲ አስደስቱኝ። ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁልኝ ደግሞ አበረታቱኝ።
እና በጥሩ በጥሩ ቪዲዮዎች እመጣለሁ። ምን ምን እንደምትሰሩ እዚህ ከመጣችሁ መታችሁ እዚህ ሀገር ለመስራት ለምትፈልጉ እዛ ሀገር ሆናችሁ ትንሽ ብር መስሪያ ኖሯችሁ ምን ይሰራል በዚች ብር ብላችሁ ለምትጨነቁ ልጆች በሙሉ እያንዳንዱን በጥያቄያችሁ መሰረት ቪዲዮ ሰራላችኋለሁ። ከእናንተ የሚያስፈልገኝ ላይክ ነው፣ ሰብስክራይብ ነው። እንደዚህም ኮሜንት እና ሀሳብ አስተያየታችሁን ደግሞ በኮሜንት ስር እንድታስቀምጡልኝ በትህትና እጠይቃለሁ። ሊያ ነኝ። በጣም ወዳችኋለሁ። ባይ ባይ።